የኤርትራ ባህላዊ ምግቦችን ነው ስም ዝርዝር ምነግራችሁ። በደንብ ስሙ፣ ኢትዮጵያውያን ይጠቅማቸዋል። ሼር አድርጉላቸው ለነሱ። እሺ፣ ቀዝቃዛዋ በአይላንድ፣ ቀዝቃዛዋ በብርጭቆ፣ ቀዝቃዛዋ በጆክ። ከ1 እስከ 3 ቀዝቃዛዋ ነው ያለው። አራተኛ ይልና ክትፎ የለንም አታስቡት ይላል። ከዛ 5ኛ ላይ ለብ ያለዋ በብርጭቆ፣ 6ኛ ለብ ያለዋ በአይላንድ፣ ለብ ያለዋ በጆክ። እስከ 7 እንግዲህ ያለው ይሄ ነው። 8ኛ ላይ ምን አለ? ጥብስ፣ የበግ ጥብስ ይልና ቢኖር መልካም ነበር ነው የሚለው። የለም። ጎመን በስጋ ይላል። ጎመን በስጋ እንዳታስቡት። እሺ፣ ምን በልተው ነው የሚዋጉት? ምንድን ነው ያለውን ምግብ ስም ዝርዝር እዚህ ጋር ጻፉልን። ይህ እንግዲህ ትልቁ ሬስቶራንት ሜኑ ደርሶኝ ነው ያወጣሁት። ይመቻችሁ ምናምን። ጦርነቱን እንግዲህ የኤርትራ ባህላዊ ምግቦችን ነው ስም ዝርዝር ምነግራችሁ። በደንብ ስሙ፣ ኢትዮጵያውያን ይጠቅማቸዋል። ሼር አድርጉላቸው ለነሱ። እሺ፣ ቀዝቃዛዋ በአይላንድ፣ ቀዝቃዛዋ በብርጭቆ፣ ቀዝቃዛዋ በጆክ። ከ1 እስከ 3 ቀዝቃዛዋ ነው ያለው። አራተኛ ይልና ክትፎ የለንም አታስቡት ይላል። ከዛ 5ኛ ላይ ለብ ያለዋ በብርጭቆ፣ 6ኛ ለብ ያለዋ በአይላንድ፣ ለብ ያለዋ በጆክ። እስከ 7 እንግዲህ ያለው ይሄ ነው። 8ኛ ላይ ምን አለ? ጥብስ፣ የበግ ጥብስ ይልና ቢኖር መልካም ነበር ነው የሚለው። የለም። ጎመን በስጋ ይላል። ጎመን በስጋ እንዳታስቡት። እሺ፣ ምን በልተው ነው የሚዋጉት? ምንድን ነው ያለውን ምግብ ስም ዝርዝር እዚህ ጋር ጻፉልን። ይህ እንግዲህ ትልቁ ሬስቶራንት ሜኑ ደርሶኝ ነው ያወጣሁት። ይመቻችሁ ምናምን። ጦርነቱን እንግዲህ ልጀምሩ ነው ወይስ የቀልድ ነው?